ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ ይደልዎ አስሙ ለዘይትቀነይ ክርስቶሳውያን የክርስቶስ ቤተሰቦች ወንዶችን ሴቶችን በወደደን ባፈቀረን እስከ ሞት ድረስ በተመለልን ሥጋውን በቆረሰልን ደሙን ባፈሰሰልን በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን በሰላም በሕይወት ጠብቆ ለዚህ ሰዓት ለዚህ ዕለት ያደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። ፍቅሩን የገለጸልን ሥጋውን ቆርሶ ደሙን አፍስሶ በቸርነቱ የመገበን ፈጣሪያችን እግዚአብሔር ምስጋና ይገባዋል። አመስግኑ። ድገሙ። እግዚአብሔር ይመስገን። ትናንት ከኛ ጋር የነበሩ ዛሬ የሉም። ትናንት ከኛ ጋር ቤተ መቅደስ ገብተው ሲያስቀድሱ ሥጋውን ደሙን ሲቀበሉ የነበሩ አባቶቻችን እናቶቻችን በሞት ተነጥቀው ከዚህ ዓለም ተሸኝተዋል። ስለዚህ ሁላችንም እያንዳንዳችን ወረፋ እየጠበቅን ነውና ተዘጋጅተን ፈጣሪያችን እግዚአብሔር የፈቀደልን ጊዜውን ሰዓቱን እንድንጠቀምበት መድኃኔዓለም በቸርነቱ ይርዳን። ዘመኑ ዘመነ ሳይል ዘመነ ምሕረት አድርጎ በዝናብ አብቅሎ በፀሐይ አብስሎ በነፋስ አሳድጎ የሚመገበን እግዚአብሔርን ለማገልገል ሁላችንም እያንዳንዳችን ታጥቀን ልንነሳ ግዴታ አለብን። ክርስቶስ ሲናገር እስመ ይደልዎ አስሙ ለዘይትቀነይ ለሰራተኛ ደሞዝ ይገባዋል። የተናገረው ፈጣሪያችን ኢየሱስ ክርስቶስ ነው። የጻፈው ቅዱስ ሉቃስ ነው። ሉቃስ ማለት መበስር ማለት ነው። ብስራተ መላእክት ጠንቅቆ የጻፈ ፈጣሪያችን እግዚአብሔር የመረጠው የቀደሰው የባረከው አቃቤ ሥራይ የነበረ ኋላ ግን አቃቤ ሥራይ ዘነፍስ ተብሎ ዶክተር ነበርና ሰዎችን እግዚአብሔር በገለጠለት በጥበቡ ሲያክም የነበረ የነፍስ ዶክተር ትሆናለህ፣ አሁን ግን የሥጋ ዶክተር ሳይሆን የነፍስም የሥጋም ዶክተር ትሆናለህ ብሎ የመረጠው ከሰባ ሁለቱ አርድእት ቅዱስ ሉቃስ እንደጻፈልን ቅድም በካህኑ አንደበት ሲነበብ ሲተረጎም ሲመሰጠር እንደሰማችሁት ለሰራተኛ ደመወዝ ይገባዋል። ፈጣሪያችን እግዚአብሔር ተናገረ የጻፈ ቅዱስ ሉቃስ ነው። ምዕራፍ 10 ቁጥር 7 ላይ ተመዝግቦ እናገኘዋለን። ስለዚህ በዚህ ምድር ብዙ ሰራተኞች አሉ፣ ደሞዝ የሚከፈላቸው ደሞዝም የማይከፈላቸው። በሰማይ ደሞዝ አለ፣ በምድርም ደሞዝ አለ። ፈጣሪያችን ኢየሱስ ክርስቶስ ሲናገር ምንድን ያለው? ለሰራተኛ ደሞዝ ይገባዋል፣ መስራት አለባችሁ፣ ካልሰራችሁ ደሞዝ አታገኙም፣ በምትሰሩት ልክ ይሰጣችኋል። እናንተ መስራት ነው፣ ተግታችሁ መስራት አለባችሁ። ከስንፍና ወጣችሁ ስንፍናውን አስወግዳችሁ በዚህ ዓለም ስትወርዱ ያለ ደሞዝ ሊሆን ይችላል። ደሞዛችሁን ግን የምከፍላችሁ እኔ ነኝ ብሎ ለሰባ ሁለቱ አርድእት ፈጣሪያችን ኢየሱስ ክርስቶስ ተናግሯል። ወእምዘሐሬ እግዚእነ ካለ አነ ሰባ ሁለቱን አርድእት ፈጣሪያችን ኢየሱስ ክርስቶስ መረጠ። ወፈነወሙ በበክልኤቱ ሁለት አድርጎ ወደ ሀገር ላካቸው። ሀገርን ሄዳችሁ አስተምሩ፣ ምከሯቸው፣ ገስጿቸው። ከሃይማኖት ፈቀቅ ብለዋል። አንድነቴን ሦስትነቴን ሊያውቁ አልቻሉም። በአንድነቴ በሦስትነቴ ማመን አለባቸው። በሃይማኖት በስነ ምግባር ጸንተው መኖር አለባቸው። እኔን እንዲያመልኩ ለጣዖት እየሰገዱ ነው፣ ለኃጢአት ለበደል እየተንበረከኩ ነው። እኔን እንዲያመልኩ አምላካቸው ፈጣሪያቸውን እግዚአብሔርን እንዲወዱ በሕግ ጸንተው እንዲኖሩ ያለ ሕግ መኖር የለባቸውም። ያለ ፍቅር ያለ ሰላም መኖር የለባቸውም። ሰላማቸው ደፍርሷል፣ ፍቅራቸው ቀዝቅዟልና አስተምሯቸው፣ ምከሯቸው ብሎ ፈጣሪያችን ኢየሱስ ክርስቶስ ሐዋርያትን ሁለት አድርጎ ላካቸው፣ ወደ ዓለም ላካቸው። ለምን ቢሉ አንዱ ሲደክም አንዱ እንዲያበረታ ነው። ከአንዱ የተሰወረው አንዱ እንዲገልጽ ነው። አንዱ ሲረበው አንዱ ለምኖ አምጥቶ እንዲያበላው ነው፣ እንዲመግበው ነው። ፈጣሪያችን እግዚአብሔር ሁሉንም ሁለት
ወደ ዓለም ይልካል። ፈጣሪያችን እግዚአብሔር ለሰው ልጆች ያደረገው ብዙ ትሩፋት አለ። ሁለቱ ጥንዶችም አሉ፣ ሁለት ሆነዋል። ነገር ግን በሐሳብ አንድ እንዲሆኑ ፈጣሪያችን እግዚአብሔር ይፈቅዳል። ሁለቱ ጥንዶች ሲባል ባለ ትዳሮችን ነው። ሁለት ሆነው በዚህ ዓለም ተፈጥረዋል። አዳምና ሔዋን እስከ ዓለም ፍጻሜ ድረስ የሚነሱ ሁለቱ ጥንዶች በሐሳብ አንድ እንዲሆኑ እንዲግባቡ፣ አንዱ ሲደክም አንዱ እንዲያበረታ አካሉ ናትና እንዳይለያት ፈጣሪያችን እግዚአብሔር ለሰው ልጆች ይህንን አዘጋጀ። ፍቅርና ሰላም በሰው ልጆች መካከል እንዲገኙ ሁለት አድርጎ ላካቸዋል። ፍቅር አለ፣ ሰላም የተባለ እርቅ ለሰው ልጆች እንዲፈጸምላቸው ነው። ሁለት አድርጎ ላካቸው። ፈጣሪያችን እግዚአብሔር በቀራንዮ አደባባይ ሥጋውን ቆረሰ፣ ደሙን አፈሰሰ፣ ለሰው ልጆች መገባቸው። ይህንን ከተመገቡ ካዩ በኋላ ነው ሐዋርያት ወደ ዓለም ገብተው እሱ ጨው እንደሆነ እናንተም ጨዎች ናችሁ፣ በጨው ቃላችሁ ዓለምን አጣፍታችሁ ወደ እኔ አምጧቸው ብሎ ፈጣሪያችን እግዚአብሔር ለቅዱሳን ሐዋርያት ተናገረ። ይህን ከተናገራቸው በኋላ ምን አለ? መከሩ ብዙ ነው አለ፣ ሰራተኛው ግን ጥቂት ነው። ምን አለ? መከሩ ብዙ ነው፣ ሰራተኛው ጥቂት ነው። የመከሩን ባለቤት ጠይቁት፣ ሰራተኛ እንዲጨምር። ሰራተኛ ካነሰ መከሩ ከበዛ ሰራተኞች ይደክማሉ፣ መስራት አይችሉም፣ ከአቅማቸው በላይ ይሆናል። ስለዚህ ዓለም በሰው ተጠለቅልቋል። ስለዚህ ዓለምን ማስተማር መምከር ያለባችሁ ኃጢአት እንዳይበዛ በደል እንዳይበዛ የሰው ልጆች ወደ እኔ እንዲመጡ እኔ እንዳስተማርኋቸው አብነት እንዲሆንኋቸው እናንተም አስተምሩ ምከሩ ብሎ ፈጣሪያችን እግዚአብሔር ራሱን በገበሬ በመከር ቃሉን መስሎ አስተማረ። እኔ ገበሬ ነኝ አለ ፈጣሪያችን እግዚአብሔር። የማይደክም ገበሬ፣ የማይሰለች አምላክ፣ ሰዎችን የሚመግብ ገበሬ ፈጣሪውን አምኖ ይዘራል፣ ዝናብ ይመጣለታል። ስለዚህ ምድርና ዝናብ ተስማምተው ሲኖሩ የሰው ልጆችን መስማማት አለባቸው ማለት ነው። ምድር አደራዋን ትቀበላለች፣ የሰው ልጆች ግን አደራቸውን ሊቀበሉ አልቻሉ። ይህን ከተናገረ በኋላ ፈጣሪያችን እግዚአብሔር ወደ ቤት ግቡ፣ በዚያ ቤት ያሉት ሰዎች ሰላም ያሏችሁ እንደሆነ ለዚህ ቤት ሰላም ይሁን፣ የእናንተ ሰላም በእነሱ ላይ ይደር ካለ በኋላ ወደ ሀገር ገብታችሁ እነሱን መከራችሁ አስተምራችሁ በዚያ ቤት ተቀመጡ። በዚያ ቤት የተገኘውን መብል ብሉ፣ መጠጡንም ጠጡ ብሎ ፈጣሪያችን እግዚአብሔር መጠጥን ሳይሆን ውሃውን ጠጡ፣ በቤት የተገኘውን ብሉ ብሎ ፈጣሪያችን ከተናገረ በኋላ ምን አለ? ለሰራተኛ ደሞዝ ይገባዋል። ምን አለ? ለሰራተኛ ደሞዝ ይገባዋል። ለማን? ለቅዱሳን ሐዋርያት። እናንተ ግን ከረጢት አትያዙ፣ ጫማም አትታጠቁ፣ በትርም አይኑራችሁ። እኔ በእናንተ ፊት እጓዛለሁ፣ እኔን ተከትላችሁ ተጓዙ። ስለዚህ እናንተ ሰራተኞች ናችሁ። የእናንተ ስራ ምንድን ነው አለ? ማስተማር፣ መምከር፣ ማሳመን፣ ማጥመቅ፣ ድህነትን ማሳየት፣ መስጠት፣ ወደ እኔ ማምጣት፣ የሰው ልጆች አምልኮቴን እንዲፈጽሙ በሕግ ጸንተው እንዲኖሩ ስታደርጉ እኔ ሰዎችን አስነሳና የምትበሉትን፣ የምትጠጡትን፣ የምትለብሱትን ሰዎች እንዲያዘጋጁ አደርጋለሁ ብሎ ፈጣሪያችን እግዚአብሔር ተናገረ። ሰውን ለማጽናናት፣ ለማረጋጋት፣ የሰውን ሕይወት ለመመለስ፣ በጎደለ ለመሙላት፣ የተሰበሩትን ለመጠገን፣ የራቁትን ለማቅረብ፣ የታመሙትን ለመፈወስ፣ ሕይወትን ለማስተካከል ፈጣሪያችን እግዚአብሔር ወደዚህ ምድር መጥቶ ሥጋውን ቆረሰ፣ ደሙን አፈሰሰና ደሞዝ አድርጎ ሰጠን። ጸሎት ደሞዝ ነው። ትሕትና ደሞዝ ነው። ፍቅር ደሞዝ ነው። ቅድስና ንጽሕና ደሞዝ ነው። ሃይማኖት ደሞዝ ነው። ስነ ምግባር ደሞዝ ነው። በ40 ቀን በ80 ቀን ከሥላሴ የተወለድነው ልጅነት ፈጣሪያችን እግዚአብሔር የሰጠን ደሞዝ ነው። ይህን ደሞዝ ግን ማንም ሊቀማን አይችልም። ዲያብሎስ ግን በተለያየ መልኩ ሊቀማን ከደሞዝ ውጭ ሊያደርገን ስለሚጥር የዲያብሎስን ኃይል ለማስወገድ እኔና እናንተ መትጋት አለብን። በዓለም ብዙ ደሞዝ የሚከፈላቸው አሉ፣ ሰራተኞች አሉ። ያ ደሞዝ ግን የሚያልቅ ነው። እግዚአብሔር የሰጠን ደሞዝ ግን የማያልቅ ነው። ተመልከቱ፣ ለሰራተኛ ደሞዝ ይገባዋል። የቤት እመቤቶች ሰራተኞች ይሰራሉ። ሰርተው ተግተው ነግተው እናንተን ያገለግላሉ።
ልትከፍሏቸው ይገባቸዋል። ፈጣሪያችን እግዚአብሔር ነውና ያዘዘ። ስለዚህ ደሞዝ መቀነስ አይገባም። ፈጣሪ እግዚአብሔር ሰራተኛንና አሰሪን አንድ ሆነው እጅ ለእጅ ተያይዘው እንዲሰሩ ፈጣሪያችን እግዚአብሔር ይፈቅዳል። የማይፈቅደው ግን ማጭበርበርን ነው፣ ስርቆትን ነው፣ ክፋትን ነው፣ ተንኮልን ነው የማይፈቅደው። ስለዚህ የቤት እመቤቶች ለሰራተኞቻችሁ ደሞዛቸውን አትቀንሱባቸው፣ ነቅተው እንዲሰሩ አትጓቸው፣ ቆንጥጧቸው፣ በፍቅር ተመልከቷቸው። አንቺም እኮ የእግዚአብሔር ልጅ ነሽ፣ እኔም የእግዚአብሔር ልጅ ነኝ። ስለዚህ አንቺም ሰራተኛ ነሽ፣ እኔም ሰራተኛ ነኝ። ሁላችንም ሰራተኞች ስንሆን በሰራነው ልክ ደሞዝ እግዚአብሔር ይከፍለናል ብሎ ማስተማር ከሰው ልጆች ይጠበቃል። ለሰራተኛ ደሞዝ ይገባዋል። በቤተ ክህነት የሚሰሩ ሰራተኞች በደሞዝ የሚሰሩ አሉ። በቤተ መንግስትም በግል ድርጅትም የሚሰሩ ደሞዝተኞች አሉ። ፈጣሪያችን እግዚአብሔር እንደወደደ እንደፈቀደ አባቶቻችን ሊቃውንት ግን ካህናት አባቶቻችን ዲያቆናት በአራቱ ማዕዘን ያሉ ደሞዝ ሳይከፈላቸው ቤተ ክርስቲያንን ያገለግላሉ፣ በቅን ያገለግላሉ፣ ይጾማሉ፣ ይሰግዳሉ፣ ይጸልያሉ፣ ወደ እግዚአብሔር ልጆችን ያመጣሉ። ልጆች ሲባሉ እግዚአብሔር ልጆች ሃይማኖታቸውን ያወቁትን ፈጣሪያችን እግዚአብሔርን እንዲያገለግሉ የሚያደርጉ ሊቃውንት አሉ። እሾህ እየወጋቸው እንቅፋት እየመታቸው ደማቸው እየፈሰሰ እየተራቡ እየተጠሙ ቤተ ክርስቲያንን ያቆዩ ሊቃውንት አባቶቻችን ናቸው። ስለምንኑ ደሞዝ አይከፈላቸውም። ደሞዛቸው ግን በሰማይ ስለሚጻፍላቸው የእናንተ ደሞዝ በሰማይ ነው ብሎ እግዚአብሔር መንፈስ ቅዱስ ስለሚገልጽላቸው የምድሩን ደሞዝ ሳይሆን ሰማያዊን ደሞዝ ነው ያደረጉ። የእግዚአብሔርን ስም ሲጠሩ ደሞዛችን ነው ብለው ያምናሉ። የድንግል ማርያምን ስም ሲጠሩ ደሞዛችን ነው ብለው ያምናሉ። የቅዱሳን የመላእክት የጻድቃን የሰማዕታትን የደናግልን የመነኮሳትን ስም እየጠሩ ደሞዛችን ይህ ነው ይላሉ። ይበቃናል እግዚአብሔር የሰጠን ይላሉ። እንድናስተምር ደሞዝ አድርጎ የፈቀደልን ይህ ትምህርት የገለጸልን እግዚአብሔር ነው ብለው እግዚአብሔርን ያገለግላሉ። በዚህ ምድር ስንኖር ግን ሳይሰራ የሚበላል፣ ሳይሰራ ደሞዝ የሚከፈለው ፈጣሪውን የማይፈራ ለስራው ደንታ የሌለው ተስፋ የቆረጠ ገንዘብን ብቻ የሚመለከት ስራን የጠላ ትውልድ ነው ዛሬ ያለንበት ዘመን። ስለዚህ ስራን አክብሮ መስራት ከሰው ይጠበቃል። ይህ ነው ቅዱስ ጳውሎስ ሲናገር ኢይሴሰይ ዘኢይፈቅድ ይትቀደይ፣ ሊሰራ የማይወድ ሰው አለ አይብላ። ሁለተኛ ተሰሎንቄ ምዕራፍ 3 ላይ ተመልከቱ። ሊሰራ የማይወድ አለ። ስራውን እየጠላ ደሞዙን ይፈልጋል ትውልዱ። ስራውን እየናቀ ደሞዙን ግን እንዲጨመርለት ይፈልጋል። በቤተ ክህነትም ሆነ በቤተ መንግስትም ሆነ በግል ድርጅቶችም ሆነ ሁሉም እያንዳንዱ ደሞዝ እንዲጨመርለት ይፈልጋል። ደሞዝ ያነሰኝ ነው ሁልጊዜም ጩኸቱ ልቅሶ ደሞዝ ይጨመረኝ፣ ደሞዝ ይጨመረኝ ነው። እግዚአብሔር ግን ጨምሮ ሰጥቶናል። እግዚአብሔር የሰጠን ሀብት ብዙ ነው። ማንም ሊቀማን አይችልም። ዓይን የሰጠን እግዚአብሔር ደሞዝ አድርጎ ነው። ጆሮ የሰጠን እግዚአብሔር ደሞዝ አድርጎ ነው። ጨለማና ብርሃን የሰጠን እግዚአብሔር ደሞዝ አድርጎ ነው። ምድርን እንድንሽከረከርባት የፈቀደልን እግዚአብሔር ደሞዝ አድርጎ ሰጥቶናል። በዚህ ደሞዛችን ግን ልንጠቀምበት ግዴታ አለብን። ወዴት እየተራመድን ምን እያሰብን እንደሆነ ሊገባን አልቻለም። እንመለስ። ፈጣሪያችን እግዚአብሔርን እናገልግለው። እሱን ስናገለግለው እሱ ይሰጣል። ሰጭም ነው፣ ተቀባይም ነው። ስንወድቅ የሚያነሳ፣ ስንራቅ የሚያቀርበን፣ ስንታመም የሚፈውሰን ፈጣሪያችን እግዚአብሔር ምን አለ? ለሰራተኛ ደሞዝ ይገባዋል። ሁሉም እያንዳንዱ አለቃውም ደሞዝ ይፈልጋል፣ ጸሐፊውም ደሞዝ ይፈልጋል፣ ከዚያ በላይ ያለውም ደሞዝ ይፈልጋል። ደሞዝ የማይፈልግ የለም። ይህ ምድራዊ ቀሪ ነው። የሚቀር ደሞዝ ሳይሆን የማይቀረውን ደሞዝ ከእግዚአብሔር እንደምንቀበል ማመን አለብን። ለ72ቱ አርድእት ግን ምንድን ያላቸው? ስማችሁ በሰማይ ስለተጻፈ፣ ዋጋችሁ በሰማይ ስለተመዘገበላችሁ፣ በሰማይ ስለምታገኙት ዋጋ፣ በሰማይ ስለምታገኙት ደሞዝ ደስ ይበላችሁ ብሎ ነው ፈጣሪያችን እግዚአብሔር የተናገረ። ጻድቁ አቡነ ተክለ ሃይማኖት ምድራዊ ደሞዝን አልፈለጉም፣ ምድራዊ ሹመትን አልፈለጉም። የፈለጉ ሰማያዊ ደሞዝ፣ ሰማያዊ ሀብትን ነው። ስለዚህ ነው ፈጣሪያችን እግዚአብሔር 6 ክንፍ የሰጠ
ነው ደሞዝ አድርጎ ሰጧቸዋል። ለእኔም ለእናንተም የቀረብን ነገር እስከሌለ ድረስ እንጹም፣ እንጸልይ፣ እንስገድ፣ ፈጣሪያችን እግዚአብሔርን እናመልከው፣ በሕጉ ጸንተን እንኑር፣ ለጣዖት አንስገድ፣ ለኃጢአት ለበደል አንዘጋጅ። እግዚአብሔር እንደሚሰጠን እንደሚሾመን እንመልከት። አላችሁ ፈቃዱ ጋር ናችሁ። እግዚአብሔር አምላካችን ሁላችን ጋር የደከሙትን የሚያበረታ የታመሙትን የሚፈውስ ሕይወትን የሚሰጥ በጎደለ የሚሞላ ሁሉን ነገር አስተካክሎ እየሰጠ ያልሰለችን ያልተለየን እኛ ስንደክም እግዚአብሔር አይደክምም፣ እኛ ስንርቅ እግዚአብሔር አይርቅም። እኛ ስናለቅስ እንባን የሚያብስ እግዚአብሔር ነው። ደሞዝ አነሰን ብለን እናለቅሳለን፣ ሁልጊዜ እናነባለን፣ እንባን ያብሳል እግዚአብሔር። ለሰራተኛ ደሞዝ ይገባዋል ብሎ እንደተናገረ ይህ ቃል የሚያጽናና የሚያረጋጋ በጎደለ የሚሞላ ድነት የሚሰጥ ሰላምን የሚሰጥ ፍቅርን የሚሰጥ ነው። ደሞዝ አነሰኝ ብሎ ከማልቀስ ይልቅ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር ማምለክ ከኛ ይጠበቃል። ሁሉንም እግዚአብሔር ለኛ ያስቀርብን ነገር የለም፣ ሰጥቶናል። ስጋውን ቆርሶ ደሙን አፍስሶ ከመስጠት ውጭ ፍቅሩን ከመግለጽ ውጭ ሌላ ምን ይስጠን? ለእኔና ለእናንተ ምን ያስቀረብን ነገር አለ? ብርሃንን የሰጠን አምላክ፣ ጨለማን የሰጠን አምላክ፣ ምድርን የሰጠን አምላክ፣ በምድር ያሉ ፍጥረታትን እያየን ፈጣሪያችን እንድናመሰግነው የፈቀደልን እግዚአብሔር እኮ ነው። በሰማይ ያሉ ፍጥረታትን እያየን ፈጣሪ ሆይ ተመስገን እንድንለው ፈጣሪያችን አንተ ታውቃለህ፣ ለሁሉም ነገር አንተ ቀዳሚ ነህ። የቀደመው ፈጣሪያችንን አንተ ኃጢአታችን በደላችን አትቆጣጠርብን ብለን ልንመለስ ይገባናል። ንስሐ እንግባ። ኃጢአታችን በዛ፣ በደላችን በዛ፣ ክፋታችን ውሸታችን በዛ። ገደብ አለፈ። ገደብ ካለፈ መቋቋም አንችልም። የሰው ልጆች የቆሙ ይመስላችኋል፣ ነገር ግን ወድቀናል። በምን ወድቀናል ብትሉ በኃጢአት ወድቀናል፣ በሐሜት ወድቀናል፣ በስርቆት ወድቀናል፣ ባለመግባባት፣ ባለመተማመን፣ ባለመረዳዳት፣ አንዱ አንዱን ባለመቻል ወድቀናል። ከዚህ ሁሉ ከወደቅንበት የሚያነሳን እግዚአብሔር ነው። ልጆቼ ወዳጆቼ ተመለሱ ብሎ ፈጣሪያችን እግዚአብሔር ይናገራል። ስለዚህ ለሰራተኛ ደሞዝ ይገባዋል ብሎ ፈጣሪያችን እግዚአብሔር ለኔና ለእናንተ ቤተ ክርስቲያንን ደሞዝ አድርጎ ሰጥቶናል። ጾምን ደሞዝ አድርጎ ሰጥቶናል። ጸሎትን፣ ትሕትና፣ ቅድስና፣ የዋህነትን፣ አብሮ መብላትን፣ አብሮ መጠጣትን፣ አብሮ መዋልን፣ ሰርቶ መለወጥን እግዚአብሔር ደሞዝ አድርጎ ሰጥቶናል። አስተካክሎ አእምሮን ሰጥቶናል። ከእንስሳ ከአራዊት በላይ ሰው ያደረገን እግዚአብሔር ይህን ለእኔና ለእናንተ ደሞዛችን ነው። ማንም ሊቀማን የማይችል ማለት ነው። ሰውነት ወደ ሰውነት የመለሰን እግዚአብሔር ነው። ወደ አውሬነት ግን ስንመለስ ኃጢአታችን በደላችን ከበዛ እኔና እናንተ መቋቋም አንችልም። ስለዚህ ለሰራተኛ ደሞዝ ይገባዋል ብሎ ስለተናገረ እኔም እናንተ ምን እንስራ? ምን አይነት ስራ ነው የምንሰራው ስትሉ የጾም ስራ እንስራ፣ የጸሎት ስራ፣ የትሕትና፣ የፍቅር፣ የዋህነት፣ የቅንነት፣ የቅድስና፣ የመጽናናት፣ የመረጋጋት፣ አብሮ የመብላት፣ አብሮ የመጠጣት፣ የበታችነት ሳይሰማ ሁሉም እያንዳንዱ ሰው ሆኖ የተፈጠረው ሁሉ ሳይነላል ስራ ሊሰራ ይገባዋል። እግዚአብሔርን ሊያገለግል ደጅ ሊጸና ይገባናል። ይህ ስናደርግ እግዚአብሔር በመካከላችን ይገኛል። ኃጢአታችን በደላችን ሁሉ ያስተሰርይልናል። የቀደመው በደላችን የቀደመው ማንነታችን ሳይቆጣጠር እግዚአብሔር ያከብራል። አክባሪ ነው፣ የሾመን እሱ ነውና እሱን ደጅ እንድንጸና መድኃኔዓለም በቸርነቱ ይርዳን። ለሰራተኛ ደሞዙ ይገባዋል ብሎ ለቅዱሳን ሐዋርያት ለ72ቱ አርድእት እንደተናገረ እናንተም ሰራተኞች ናችሁ ደሞዝ ይገባችኋል ብሎ ፈጣሪያችን እግዚአብሔር ይናገረናል። ደሞዝ እንዳለን እንመን። ፈጣሪያችን እግዚአብሔር እናገልግለው፣ በቅን እናገልግለው። አባቶቻችን ሐዋርያት አገለገሉ፣ ተሰጣቸው። እኔም እናንተም እናገልግለው እንዲሰጠን ማለት ነው። ሰጪ ስለሆነ ልጆቼ ወዳጆቼ አገልግሉኝ ይላል። እግዚአብሔርን አስገድደን ሳይሆን ፍቅሩ ነው የሚስበው። ፈጣሪያችን እግዚአብሔር እኔና እናንተን የሳበን በፍቅሩ ነው። ወደዚህ ምድርም የመጣ የኔና የእናንተ ፍቅር ስቦት ነው።
የኔና የእናንተ ማንነት አስገድዶት ነው እንጂ ኃጢአታችን በሌላችን ግን ወደዚህ ሊመጣ ሊያመጣው አይችልም ነበር። ስለዚህ የሰው ፍቅር ጎትቶት ወደዚህ ምድር መጥቷልና እግዚአብሔር ፍቅሩን ገልጾልናል። ፍቅሩ ደሞዛችን ነው። ድንግል ማርያም ደሞዛችን ናት። መስቀሉ ደሞዛችን ነው። ሥጋ የተቆረሰበት፣ ደም የፈሰሰበት፣ ዋጋ የተከፈለበት፣ የሰው ልጆች የዳኑበት፣ ለዓለም ሁሉ ቤዛ አድርጎ የሰጠው መስቀሉ ደሞዛችን ነው። በዚህ መስቀል ልንመካ፣ በቅዱሳን በጻድቃን በሰማዕታት ምልጃቸው ልንመካ፣ በድንግል ማርያም በቃል ኪዳኗ በምልጃዋ ጸንተን ልንኖር ግዴታ አለብን። ንስሐ እንግባ። ንስሐ ገብተን ሥጋውን ደሙን ተቀብለን የመንግስት ወራሾች የሚያደርገን ፈጣሪያችን እግዚአብሔርን ደጅ እንድንጸና መድኃኔዓለም በቸርነቱ ይርዳን። የታመሙትን ይማርልን፣ የወደቁትን ያንሳልን፣ የራቁትን ያቅርብልን፣ በደዌ ሥጋ በደዌ ነፍስ የተመቱትን ደዌ ሥጋ ደዌ ነፍስን አርቆ በረከተ ሥጋ በረከተ ነፍስን ያድልልን። ለሰራተኛ ደሞዝ ይገባዋል። የፈጣሪያችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ የተጻፈ ምዕራፍ 10 ቁጥር 7 ላይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በጸሎት